ነገርኛ ሶስት እየሆነ ነው የሚመጣው። ሩታ ደግሞ እግዚአብሔር እያስጨነቀ እኔ እያስጨናነኩ ነው። እባክሽ ለራሴ ገልብጠው እንዴ የምሬን ነው። የውጤቱን እሺ፣ ውጤቱ ምን ሆኖ ነው? ምን ሆነ ነው? ሁለት መስመር አለው። እሺ፣ ሁለት መስመር ካለውማ አላምንሽ ማማዬ፣ የምሬን ነው። ሁለት መስመር አለው እና ፖዚቲቭ ነው ውጤቱ እኮ። ሁለት መስመር ካለሽ እርጉዝ ነሽ ማለት ነው። ሁለት መስመር ካለ ፖዚቲቭ ነው። ስለዚህ እርጉዝ ነኝ። እኔ በዚህ አላምንም። እግዚአብሔርን ባለፈው ቀልደሽ ብያለሁ። ምሬን ነው እንዴ? እኔ አላምንም። ይሄንን አሳይታኝ አይደል? ባለፈው እንደዚህ አሳይተሽኝ አይደል እንዴ? እና ታዲያ ባለፈው እኮ ለመስመር የለውም መስመር የለውም። እኔ ግራ ለማመን ነው። እኔ ቀልድ እኮ አይደለም እንዴ ማማ። እኔ በምን እርግጠኛ ልሆን? እሺ መድኃኒዓለምን ሩታ እየቀለድሽብን ቢሆን ማለት ነው የመጨረሻ እንጣላለን። የምሬን እኮ ነው። በእናትህ አትደንግጥ። የምር እየቀለድኩ ኧረ ንገረው። እኔ እየቀለድኩ አይደለም። እስኪ አይኔን በደንብ እሺ። እያደገ ሲመጣ ሶስት እየሆነ ነው የሚመጣው። ነገርኛ ሶስት እየሆነ ነው የሚመጣው። ሩታ ደግሞ እግዚአብሔር እያስጨነቀ እኔ እያስጨናነኩ ነው። እባክሽ ለራሴ እንዴ አንቺ ቀልድ እኮ አይደለም። ይሄ ትልቅ ነገር ነው አይደል? እየነገርሽኝ ያው ከዚህ በኋላ እኮ በቃ ብዙ ኃላፊነት ይኖርብናል ምናምን። ስለዚህ ያስጨንቀኛል። ገባሽ? ትክክለኛውን ነገር ንገሪኝ። አይደለም አራት ነው የሚሆነው። አይኔን በስነ ስርዓት ነይ። እያደገ ሲመጣ ሶስት ይሆናል። ቁሚ እዚህ ጋር በስነ ስርዓት ምንም ሳታዞሪ ቅንድብሽን ሳታርገበኝ ወደ እኔ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ማልቲ ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው አልሐምዱሊላህ። በነገራችን ላይ እኔ በሳቅ ሙትት ነው ያልኩት ማለት ነው። ሙትት እያደገ ሲመጣ ሶስት ይሆናል ያለው ነገር በጣም አስቆኛል ማለት ነው። እና እንዴት ናቸው? ያው እንግዲህ የተለያዩ ቪዲዮዎችን አመጣላችኋለሁ ወደ እናንተ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ማለት ነው። ላይክ ሼር እንዳይረሳ። የአብርሽ ነገር እያሳቀኝ ነው ማለት ነው። እና ሩታ እንኳን ደስ አለሽ ብያለሁ የኔ ውድ። ፈጣሪ እውነት ያድርግልሽ። እውነት ከሆነ እንግዲህ በጥበቡ እሱ ለቁም ነገር ያብቃልሽ ማለት ነው። ደስ ይላል። በዚህ እንደዚህ የዚህ ጣፈጠ ፍቅር ላይ ሌላ ነገር ደግሞ በቃ ጥሩ ቤተሰብ ማጣፈጫ ቅመም ታውቃላችሁ አይደለ? እሱ ሲጨመርበት በጣም ነውና ደስ የሚለው። ፈጣሪ እውን ያደርግልሽ ማለት ነው። ሌላው ነገር በየአረብ ሀገሩ ስንሄድ እንግዲህ በሰው ሀገር በተለይ አዳዲሶቹ አዲስ የሚመጡ ልጆች አሉ። እነሱ ለስራ እያሉ እያመጡ እዚህ የሆነ አደጋ ላይ እየጣሏቸው ነው። እና እስኪ የሆነ ቪዲዮ አለ፣ እስኪ እንመልከት። ይሄው ጋይስ፣ እኛ እዛ ኤርፖርት ነን ያለ ነው። ልጅቷን ሽጣ እያሳፈረች ያለችው እቺ ሴትዮ ነች። እቺ ልጅ ኢትዮጵያ ገብታ የሆነ ነገር ብታደርግ እቺ ነች ጋይስ። አንቺ ራስሽ አቺ ሲቃስን ጋይስ፣ ይሄው እቺ ነች ልጅቷ ጋይስ። ልጅቷን ሽጣ እንድታረግዝ ያደረገችው። ውድ ተመልካቾች እንግዲህ የምትመለከቱት ቪዲዮ ልጅቱን ለስራ ብለው ወስደው ያው ለአረብ ሽጠዋት አስረግዘው ምናምን መሰለኝ። አንዳንዴ እኛ ራሳችን ዝም ብለን እንደ በግ የምንነዳው ነገር አለ። ቢያንስ እንኳን ለራሳችን እንኳን ማወቅ አለብን ቤተሰብ። እኔ እውነቴን ነው የምለው፣ ስራው ምን እንደሆነ ሳንጠይቅ ወደ የት እንደሚወስዱን ሳንጠይቅ በስመ ብቻ ሀበሻ አገኘን ብለን ሄደን ዝፍቅ እንላለን። እዚህ ሀገር ላይ እንኳን እዚህ ሀገር ላይ አይደለም ኢትዮጵያ ላይ ራሳችን ካልሆነን ማንም የሚሆንልን ሰው የለም። በአሁን ሰዓት የእናት ልጅ እንኳን የማይታመንበት ጊዜ ላይ ነው ያለ ነው።
ሰው በገንዘብ ተቀይሯል። ሰው ምንም አይመስለውም፣ ገንዘብ ነው ሰው አሁን እየፈለገ ያለው እና ወስደው ቢያሳርዷቸው እስቲ ቆይ አሁን ይቺ ልጅ ወስደው አስረግዘው ምናምን እሺ ልጅ ነው ችግር የለውም ኖርማል ነው ልጁ ይወለድ። ግን ህይወትሽንስ ቢያሳጡሽ ሌላ ነገርስ ቢፈጠር ከዚህ የባሰ ነገር እንግዲህ ለስራ ብላ መጣ ልጅ አርግዞ መመለስ ማለት እንግዲህ በጣም ነው የሚከብደው። በጣም እንዳንድ ሰው እንደ ህሊና ስናስበው ማለት ነው። ራሳችሁን ጠብቁ። እንደዚህ አይነት የምታደርጉ ሰዎች ግን ወላሂ መቼም ቢሆን ነፍሳችሁ አይማርም። መቼም ቢሆን በአኼራም ቤት በዱንያም ማለት ነው። እኔ እውነቴን በጣም ነው ያሳዘነች ልጅቷ። አንደኛ ልጅቷ አናዳኛለች ማለት ስራው ምን እንደሆነ ሳጠይቅ ሂዳ መግባቷ እንደዚህ አይነት ነገር ውስጥ ያሳፍራል ትንሽ። ሁለተኛ ነገር ደግሞ በቃ እንደዚህ አይነት ነገር የሚያደርጉ ሰዎች ደግሞ ምንድን ናቸው? ፈጣሪ ጠብቀን ከእንደዚህ አይነት ነገር እራሳችሁን ጠብቁ እላለሁ። እኔ በጣም ነው ያሳዘችኝ። ሌላው ነገር ሪያድ፣ ሳኡዲ አረቢያ ሪያድ አካባቢ ላይ ከኔ ጨምሮ ማለት ነው ትናንትናና ከትናንትና ወዲያ የተከሰተው ንፋስ በጣም ነው የሚያስፈራው። ፈጣሪ በያላችሁበት አላህ ይጠብቃችሁ፣ እራሳችሁን ጠብቁ። በተለይኛ አካባቢ ላይ የተለየ ንፋስ ነው የሆነው እንደዚህ አይነት ነገር ላይ። በነገራችን ላይ የሰው ሀገር በተለይ በረሃ ሳኡዲ አረቢያና ዱባይ ላይ በአመት አንዴ ሲፈጠር የቁጣ ነው። ዝናብም ሆነ ነፋስም ሆነ ሲመጣ በጣም ነው የሚያስከፋው ማለት ነው። በጣም የከፋ ነገር ነው የሚጥለው እና እንደውም እዚህ አካባቢ ላይ በጣም እኔ ሰው አለመሞቱ ራሱ አልሐምዱሊላህ ብያለሁኝ። ለምን ዱባይ የሆነ ጊዜ ሰው ገሎ አውቃለሁኝ ንፋስ አንዴ ማለት ነው። ዝናብም እንደዛው አንዴ የዛሬ 3 አመት ነው 4 አመት አካባቢ ላይ አላይን አካባቢ ላይ እንደዚህ ዝናብ ጎርፍ የሆነ ዝናብ ጥሎ በረዶ ቅልቅል 2 ሰራተኛ እንደሞቱ እኔ አውቃለሁ ማለት ነው። ታስታውሱ ከሆነ እንደውም ይሄ ብረት ሰረገላ ነው ምናምን ፌሮ የሚባለው እሱን ሁሉ ሰብሮ ገብቶ ዝናቡ ማለት ነው። ይሄ የመኪና ጋራዥ ምናምን እንደዚህ ትንሽ ቪላ ቤቶች ምናምን እነሱማ አይታሰቡም፣ እንደማይተርፉ አይታሰቡም። ዝናብ በአመት አንዴ ሲመጣ ከባድ ነው እዛ ሀገር እና እነዚያ ልጆች እኔ ከሞቱ በኋላ ሰው ሀገር ላይ እኔ በጣም እፈራለሁኝ እንደዚህ አይነት ነገር ማለት ነው። ራሳችሁን ጠብቁ በያላችሁበት አላህ የሆናችሁ ነው የምለው። እዚህ ሪያድ አካባቢ ላይ እኔ ትናንትና ሰው ይተርፋል አላልኩም ነበር እንደዛ እንትን ሲል ማለት ነው። አረቦቹ ደንግጠዋል ምናምን፣ ሁሉም በየክፍላቸው ነው የገቡት። የኔ ሰዎቹ ብታምኑ ባታምኑ ማለት ነው። አንድ ሰው ሳይቀር የኔ ሴትዮዋማ ተነስታ መብራቱን አጥፊልኝ እንዳላይ ብላ እሷ ለራሷ ማጥፋት ሲያቅታት እኔን ጠርታ መብራቱን አጥፊልኝ አለች ማለት ነው። እና በጣም ነው የሚያስፈራው። ፈጣሪ በያላችሁበት ላይ ጠብቃቸው። እንደዚህ ንፋስ ዝናብ በሚሆን ሰዓት ወደ ውጭ ባትወጡ እኔ ደስ ይለኛል ማለት ነው። ምክንያቱም እዚህ ሀገር ላይ የራሳችሁን ካልጠበቃችሁ እናንተ ለራሳችሁ ካልሆናችሁ ማንም የሚሆናችሁ የለም። አረቦቹ እነሱ ለራሳቸው መሆን ያቅታቸዋል እንኳን እናንተን ሊከላከሉ ይቅርና ማለት ነው። ስለዚህ ሰው ሀገር ላይ ስትሆኑ ራሳችሁን ጠብቁ። የተለየ ነፋስ ነው። እኔ ቤቱንም ራሱን የገንጥሎ ለመውሰዱ ትናንትና ራሱ እኔ እንጃ በጣም ያስፈራል። እያነጋገረ ነው ያለው ህዝቡን ማለት ነው። ሙቀቱ ራሱ በዛ ላይ ጨምረዋል። እንደውም ጅዳ አካባቢ ላይ ምናምን 6 ሰው ሞተ ሀጅ ሂዶ ምናምን እየተባለ ሲወራ ነበረ። ይህን እንኳ ሴትዮ ናት እንደዛ ያለችኝ እያሉ ነበረ ማለት ነው። እና ራሳችሁን ጠብቁ። በነገራችን ላይ ከዱባይ ይሄ ሳኡዲ አረቢያ የሚባል ሀገር ትንሽ ሙቀቱ ይጨምራል መሰለኝ። እዛ እንኳን ያን ያክል የተጋነነ ሙቀት ምናምን የለም እንደዚህ ጎርጓዳ ቦታ ምናምን ካልሆነ በስተቀር። የዚህ ግን እኔ በጣም ኦቨር ሄደ ነው። እኔ በጣም ከብዶኛል እዛ ሀገር ሙቀቱ ማለት ነው። እውነቱን ለመናገር ዱባይ እንድኖርኩበት አይደለም እና በጣም ይሞቃል። ይሄ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታታኝ ማለት ነው። ቪዲዮዬን ሼር አድርጉኝ። በሌላው ቪዲዮ እስከምን